ሁላችሁ እዚህ አሁን ይሄ ውሃ በላዩ ላይ እንጨምረው። ይሄው ጨምሬ ጨርሻለሁ። እዚህ ጋር ጤፍ ብቻ ነው የዘፈዘፍኩት። ጤፍ ብቻ ነው የዘፈዘፍኩት። አናካውም፣ አላቦካውም፣ በእጅም አናካውም። ውሾን ከታች አድርጌ ዱቄቱን ጨምሬ ይሄው ውሃ ነው አረኩት። ከላይ ራሱ ይቦካል። አሁን 3ኛ ቀን እንገናኛለን። 3ኛ ቀን ደግሞ ገብስና አብሲት የሚጨምርበት ጊዜ ነው። ይሄ ገብስና ጤፍ አብሬ ቀላቅዬ የሚሰራበት ነው። የገብስና የጤፍ እንጀራ። ስለዚህ 3ኛ ቀን እንገናኛለን። ይሄው 3ኛ ቀን እንገናኛለን። ይሄው 3ኛ ቀን መጥቼ ያለው ይሄው ይሄ ይመስላል። ይሄንን ደግሞ ከላይ ደፍቼ ያነሳለሁ። ይሄ 3ኛ ቀን ነው። ይኸውላችሁ ይኸው ከላይ ደፍቼ ግን አንስቻለሁ። ይኸውላችሁ ብዙም አልሻገተም። አሁን ይሄ 3 ሳህን ጤፍ ነው። 1 ሳህን ገብስ ይሁን ነፍቼ አምጥቻለሁ። 1 ገብስ አምጥቻለሁ። ይሄንን ገብስ ነፍቼ ነው አመጣሁት። ይሄው ጨምራለሁ። ጨምሬ ይሄን አሻለሁ። አሽቼ ከዛ በኋላ አቀጥኜ አብሲት ጨምራለሁ። እሺ አሽቼ ልመለስ። ይሄው አሽቼ መጥቻለሁ። ይሄው በደንብ አቀጥኛለሁ። አሁን አብሲት ልጨምር ነው። አሸውኝና ይሄው ይሄን ይመስላል። ይሄው ኩፋሎ ይመስላል። ራሱ ቆንጆ ነው የሚሆነው። ሁላችሁ አሁን አብሲት ልጨምር ነው። አብሲት ልጨምር ነው። አሁን ይሄው አብሲት ልጨምር ነው። ይሄው አብሲት እየጨመርኩ ነው። አብሲት እየሰራሁ ነው። አብሲቱም እኔ በሊጡ መጠን ነው የምሰራው። ድስቱ ላይ ለክቼ አጣጥቼ ነው ደግሞ የምጨምረው። እየሰራሁ ነው። በደንብ ሲበስል ነው የሚያወጣው። ያማሰልኩ ይሄው በስሏል። አሁን እንዲያወጣ ነው። ትንሽ ቀስቅሼ ነው የምጨምረው። ይኸውላችሁ አብሲት ጨምር መጥቻለሁ። አብሲቱን ቀስቅሼ ነው የቀረብኩት። ይኸው ቀስቅሻለሁ። አብሲቱን አሁን ራሱ እንደሚጋግር ሆኗል። ኩፍ ብሎ መጥቷል። ቆንጆ ሆኗል። በጣም ይሄን አሁን 8 ሰዓት
ወይ 7 ሰዓት አቆይቼ ነው የሚጋግረው። ከዛ ቆንጆ ነው የሚሆነው። ውሃ ሲቀንስ ተረፋ አልቆ ውሃ ይቀራል። ውሃ ሲቀር ከቀጠና ትንሽ የሚቀጥን ከሆነ ትቀንሳላችሁ። ውሃ ከወፈረም ለመጨመር ቆንጆ ሆኗል። እንደሚጋግር አድርጌ ነው አቀጠንኩት። ይሄ አሁን ኩፍ ብሎ ይመጣል። ከዛ ያ ሀረፋው ካለቃ በኋላ ውሃ ይቀላል። ከዛ ከቀረራ በኋላ ትንሽ ቀንሳችሁ ከዛ በኋላ ምናልባት ከወፈራ ውሃውን ትጨምራላችሁ። ከዛ አዲስ ውሃ መጨመር የለበትም። ከሱ የቀነሳችሁ ውሃ ነው መጨመር አለባችሁ። እኔ ብዙ አድርጌ ያጠቁት ውሃው ከቀጠነም ለመቀነስ ነው ብዙ አድርጌ ያለው። አሁን ይሄ ቆንጆ ይሆናል ብዬ አምናለሁ። በጣም ቆንጆ ነው የሚሆነው። አሁን ጤፍና ገብስ እንጀራ አይወጣም ብላችሁ ተስፋ የምትቆርጡት ተስፋ አትቁረጡ። እዚህ ላይ አሁን ፍራይዝ የለም፣ ሶዳ የለም፣ አምቦ ውሃ የለም፣ ሌላ ነገር ሰው ፓንኬክ ይጨምራል። ብዙ ነገር የሚጨመሩ ነገሮች አለ። ግን ያለ ጤንነት ያላምንም ይሄ ገብስና ጤፍ ብቻ ለጤንነት ጥሩ ነው ብዬ አምናለሁ። እኔ ገብስ አልፈልግም፣ ጤፍ ብቻ ነው የሚበላው ሚቱ ሰዎችም ደግሞ እንደዚህ ጤፍን መጠቀም ትችላላችሁ። ጤፉን ቆንጆ ነው የሚሆነው። ቀይ ጤፍ በተለይ ነጭ ጤፍ በተለይም ብትጋግሩ እንደዚህ ቆንጆ ይሆናል። እኔ አሁን ይሄን እንደሚጋግረው አድርጌያለሁ። ከዚህ ከፈለግ ትንሽ ውሃ ቀንሳለሁ አይቼ ለወፍር ከሆነ ያንን ውሃ መልሼ ደግሞ እንደዚህ አቀላቅዬ ይጋግራለሁ። እንደዛ አድርጌ ይኸውላችሁ አሁን ከ8 ሰዓት በኋላ እንገናኛለን። የ8 ሰዓት ነው የሚቆየው። ከፈለጋችሁ 9 ሰዓትም 10 ሰዓትም 12 ሰዓትም አሁን ክረምት ስለሆነ ማቆያት ትችላላችሁ። እኔ ግን 8 ሰዓት 7 ሰዓት ነው የሚያቆየው። እያየው ነው የሚጋግረው። አሁን ከዛ በኋላ ደግሞ ሲጋግር እንገናኛለን። እሺ ተባረኩ። ይኸው አሁን 7 ሰዓት ቆይቼ ይኸው መጥቼ ያለው ይኸው አሁን ሊጋግር ነው። በላዩ ላይ ትንሽ የቀረረውን ቀንሳለሁ ትንሽ ቀንሻለሁ። አሁን ይኸውላችሁ አሁን ከወፈራ ከዛ ውሃ ጨምራለሁ። ካልወፈረም ደግሞ ጋግራለሁ። አሁን አልወፈረም፣ ትክክለኛ ሆኗል። ሁላችሁ እንደዚህ አድርጌ ነው የሚጋግረው። አሁን ሁላችሁ አሁን ቆንጆ ሆኗል። 7 ሰዓት ነው ቆየሁት። አብሲት ካረኮ 7 ሰዓት አቆይቻለሁ። አሁን ጋግራለሁ። ቆንጆ ይሆናል ብዬ አስባለሁ። መልካም ይሆናል ብዬ አስባለሁ።
እሺ እንዲጋግር ይኸውላችሁ ይሄን ጓንት አድርጌ ነው አሁን እንጀራ መጋገሪያ ላይ ሲገባ ይሄን ጓንት ይሄን ግላባ አድርጌ ነው የሚጠቀመው። ይሄን የሚጠቀመው ለምንድን ነው? የእንጀራ ስናወጣ የእጅ ላብ ስለሚነካ ወዲያኑ ነው የሚሻግተው። አሁን እኔ 5 ቀን አቆያለሁ ወደ ውጪ። እኔ ፍሪጅ ውስጥ አላስገባም። በ5ኛው ቀን ደግሞ መልሼ ጋግራለሁ። ሌላ አዲሱን ጨርሰን ማለት ነው። በዚህ ስትጋግሩ እንጀራ አይበላሽም፣ ምን አይልም። ከዛ ውጪ ላይ እንኳን የፈለጋችሁ 4 ቀንም 5 ቀንም ይቆያል። አንዳንድ ሰዎች አሁን እንደጋገረው ወዲያኑ ከቀዘቀዛ በኋላ ወደ ፍሪጅ ያስገባል። ይሄ ምንም ነገር አያበላሽም። ይሄን አለመጠቀም ነው እንጀራ የሚበላሸው። ይሄንን እንዳትረሱ፣ በዚህ ተጠቀሙ እንጀራ መጋገር ሲጀምሩ። ነው እየጋገርኩ ነው አሁን ይሁላችሁ። ቆንጆ ይሆናል ብዬ አስባለሁ። ይኸው በጣም ቆንጆ ነው። አይኑንም እያወጣ ነው። ይኸው ቆንጆ ገብስና ያ ጤፍ እንጀራ ይሁላችሁ። ይኸውላችሁ ቆንጆ እንጀራ በጣም አይን አውጥተዋል። ሰበከቱ ምኑ ሁሉ ቆንጆ እንጀራ ነው። ይኸውላችሁ ይኸውላችሁ በጣም ቆንጆ እንጀራ አሁን እየጋገርኩ ነው። በጣም ቆንጆ እንጀራ በጣም አይኑ በጣም የሚያምር ለስላሳ ቆንጆ እንጀራ ይኸውላችሁ እንጀራውን ይኸውላችሁ
ይኸውላችሁ ሰርቼ አሁን ጨረስ ጋግሬ ይኸውላችሁ ይሄን ለስላሳ አይናማ የሆነው እንጀራ ይኸውላችሁ በጣም ቆንጆ እንጀራ የሚገርም እንጀራ ነው። ይኸውላችሁ በጣም ቆንጆ እንጀራ